እስላም የሰዎችን ደረጃ በዘርና በደም ሳይሆን የሚፈርጀው ለአላህ ባላቸው ቀረቤታ እንደመሆኑ ሰውን ይህ የዚህኛው ጎሳ ነው፣ ይህኛው ደግሞ ዘሩ እንዲህ ነው ብሎ ሰውን ዝቅ ማድረግን ፈጽሞ አይቀበልም። የሆነው ሆኖ የዘይድና የዘይነብ ትዳር አልሰመረም። በመካከላቸው ሰላምና ደስታ ጠፋ። ዘይነብ ከከፍተኛ የህብረተሰብ ክፍል የመገኘቷን ያህል በአንድ ወቅት በባርነት ተፈንግሎ ከኸዲጃ ረዲየላሁ ዐንሃ ቤት የኖረውን በኋላም ለነቢዩ ሰለላሁ ዐለይሂ ወሰለም በንብረትነት ተላልፎ ከተሰጠ በኋላ ነፃ የተደረገውን ዘይድን በንቀት አይን መመልከት ጀመረች። ሁለቱም ሰዎች በየራሳቸው መንገድ መልካም የነበሩና ነቢዩንም ሰለላሁ ዐለይሂ ወሰለም የሚወዱ ቢሆንም በጋራ የሚያስተሳስር ነገር ስላልነበረ ትዳራቸው ተገዝግዞ ከመውደቅ ሊድን አልቻለም።